አቆጣጠር በ1920 የገና ማግስት ቦክሲንግ ዴይ 53000 ሰዎች በጉዲሰን ፓርክ ስታዲየም የታደሙ ሲሆን በሺዎች የሚቆጠሩ ደግሞ ቦታ አጥተው ተመልሰዋል። ይሄ የሆነው ግን ለኤቨርተን የሊግ ጨዋታ ነበር። ይልቁንስ ፕሪሲንግ ዲክስ ኬር ሌዲስ እና በሰንት ሄለን መካከል ለሚደረገው የበጎ አድራጎት የሴት እግር ኳስ ጨዋታ ነበር። ይሄ ጨዋታ በሴቶች እግር ኳስ ታሪክ ከፍተኛ የሰው ቁጥር የተገኘበት ክብረ ወሰን ያስመዘገበ ቢሆንም እንዲህ አይነት ታዳሚ ለማየት ግን ከአንድ ክፍለ ዘመን በላይ መጠበቅ ግድ ሆኖ ነበር። ልክ እንደ ወንዶች ጨዋታ ረጅም ታሪክ ያለው ይመስላል። በ1580ዎቹ የተጻፉ ግጥሞች ሴቶች በከተሞች መካከል በሚደረጉ ጨዋታዎች ላይ ይሳተፉ እንደነበር ይጠቀሳል። እንደ አውሮፓውያን አቆጣጠር በ1881 በእንግሊዝና በስኮትላንድ መካከል የመጀመሪያው ዓለም አቀፍ ግጥሚያዎች ተካሂዶ ነበር። ሆኖም በወቅቱ የነበረው የጋዜጣ ዘገባ ትኩረቱን በጨዋታው ጥራት ላይ ሳይሆን በተጫዋቾቹ በለበሱት ልብስ ላይ ነበር። 94 ኔቲ ሃኒቦል የተባለች ሴት የብሪቲሽ ሌዲስ እግር ኳስ ክለብን በመመስረት ትልቅ ዝና ተረፈች። ሃኒቦል የሚል ስም የውሸት ሲሆን ተጫዋቾቹ እግር ኳስ በመጫወታቸው ከማህበረሰቡ ጋር የሚመጣባቸውን ትችት በመፍራት ትክክለኛ ስማቸውን አይደብቁም ነበር። ምንም እንኳን 10,000 ደጋፊዎች መሳብ ቢችሉም በመገናኛ ብዙሃን ዝቅተኛ ግምት ይሰጣቸው ስለነበር ክለቡ በ1895 ፈረሰ። ተጽዕኖ ከአንድ 10 ዓመት በኋላ ማህበራዊ ሚዲያዎች ተለወጡ። አንደኛው የዓለም ጦርነት ሲቀሰቀስ ወንዶች ወደ ጦር ግንባር ሲሄዱ፣ ሴቶች ደግሞ ወደ ፋብሪካ ውስጥ ተተኩ። በፕሪስተን የሚገኝ የዲክ ኬር የጦር መሳሪያ ፋብሪካ ሰራተኞች የራሳቸውን ቡድን አቋቋሙ። ይህም ቡድን ለቆሰለ ወታደሮች መርጃ የሚሆን የገቢ ማሰባሰቢያ ጨዋታዎች በማድረግ በከፍተኛ ሁኔታ ታዋቂ ሆነ። በኋላ ያለው ጉዞ እገዳው የሴቶች እግር ኳስ ቢያደክመውም ጨርሶ ሊያጠፋው አልቻለም። የዲክ ኬር ሌዲስ ቡድን በራግቢ ሜዳዎች ላይ መጫወታቸውን ቀጠሉ። እንደ አውሮፓውያን አቆጣጠር በ1971 ነው ቀጣዩ የሴቶች ኤፍኤ ካፕ ፍጻሜ ሊደረግ የቻለው። የ1920 የደጋፊዎች ቁጥር ክብር ወሰን ለመስበር ግን እስከ ጥቅምት 23 ድረስ መጠበቅ አስፈልጓቸው ነበር። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ።